በክርስቶስ የሚለው ቃል በመጽሐፍ ቅዱሳችን 111 ጊዜ ተጽፏል። ከዛ ውስጥ በኤፌሶን ብቻ በክርስቶስ የሚለው ቃል 18 ጊዜ ተጽፏል። ይሄ የሚያሳየው ክርስትና ከሰዎች ሥራ፣ ከሰዎች ጥረት፣ ከሰዎች ሕግ የመፈጸም ብቃት ሳይሆን የሚጀምረው ክርስትና ከክርስቶስ ወይም በክርስቶስ ከተደረገ ሥራ፣ በክርስቶስ ሞትና ትንሣኤ በተደረገ ሥራ የሚጀምር መሆኑን ነው የሚናገረው። በኤፌሶን ምዕራፍ 1 ላይ ሐዋርያ ጳውሎስ ሲናገር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ መረጠን ይላል። ስለዚህ በሰዎች ጥረት አይደለም፣ በሰዎች ብቃት አይደለም፣ በሰዎች መቻል አይደለም። ክርስትና በክርስቶስ ለክርስቶስ የሚኖር ሕይወት ነው።